ውጤታማነቱን አክቹአሊ ለመገምገም እንሞክራለን። በየጊዜው ተማሪዎች ገብተው 2 አመት ነው ድጋፍ የሚሰጣቸው። በዛ 2 አመት ጊዜ ውስጥ ድጋፉን አግኝተው ሲወጡም ሆነ ድጋፉ እየተሰጣቸው በነበረ ጊዜ በተቻለ መጠን ፕሮግራሙን እንገመግማለንና ከዛም በኋላ ደግሞ ያሉበትን ደረጃ ምን ያህል ግራንት ጽፈዋል፣ ምን ያህል በወሰዱት ኮርስ ተጠቅመዋል፣ የመጠነኛ የሆነ ለምርምራቸውም ድጋፍ የሚሆን ገንዘብ እንሰጣቸዋለን። በጣም ትንሽ ብትሆንም ለሪሰርች ሰፕላይ ብለን የሚሰጥ ድጋፍም አለና የዛስ ምርምር ውጤት የት ደረሰ፣ ምን ሆነ፣ ታተመ ወይ፣ ከህትመትስ በላይ ወዴት ሊሄድ ይችላል፣ እዛ ላይ ተንተርሰው ሌላ ምርምር እንዲያስቡ ፕላን እንዲያደርጉ ሁሉ የሚረዳ ነውና በግምገማ ውስጥ ያየነው በጣም ውጤታማ እንደሆነ ነው። ከዚህም የበለጠ ውጤታማ መሆን አለበት። በተለይ በዚህ ይሄ ለግራንት ራይቲንግ ላይ ከሚወስዱት ኮርስ ተነስተው ሌሎች ግራንቶችን የማሸነፍ ላይ የበለጠ መስራት እንዳለብን እሱን ተረድተናል። The TB training program is very important in efforts የቲቢ የስልጠና መርሃ ግብር በዓለም ዙሪያ ቲቢን ለመቆጣጠር በሚደረገው ጥረት በጣም አስፈላጊ የዓለም ጤና ድርጅት የቲቢ ስርጭትና የቲቢ ሞትን ቁጥር ለመቀነስ የያዘው እቅድ በጣም ትልቅና ሰፊ ግን ያንን ለማድረግ ያሉትን መሳሪያዎች መጠቀምና አዳዲስ መሳሪያዎችን መፍጠር አለበት። ለዛም ይህ ፕሮግራም አስፈላጊ ነው። በቲቢ ምርመራና ቁጥጥር ላይ አዳዲስ ማሻሻያዎችን የሚያመጡና ለኢትዮጵያና ለዓለም አስተዋጽኦ የሚያደርጉ ተመራማሪዎች ለማፍራት to be able to better deal with TB and prevent TB and treat TB. ትልቁ አቅም መገንባት ነው። አቅም መገንባት ላይ ነው ፎከስ የሚያደርገው። አቅም መገንባቱ ግን ቲቢ ምርምር ላይ ነው። ስለዚህ እነዛ የሚሰሩ የቲቢ ምርምሮች ደግሞ አገሪቱ ውስጥ ካሉ እንደ ቅድሚያ ተሰጥቷቸው ሊሰሩ የሚገቡ ምርምሮች ላይ ፎከስ የሚያደርጉትን ነው በተቻለ መጠን ድጋፍ የምናደርገው። ስለዚህ በአንድም በሌላ መንገድ የቁጥጥር ፕሮግራሙን የቲቢ ቁጥጥር ፕሮግራሙን የሚደግፉ ውጤቶች ናቸው የሚወጡት። ምክንያቱም ቲቢ መሆኑ በመጀመሪያ ከዛ ደግሞ የሚሰራው የኢትዮጵያ ችግር ላይ መሆኑ ከኢትዮጵያ ችግርነቱም ደግሞ በበለጠ የቅድሚያ የሚሰጣቸው የምርምር ምርምር የሚያስፈልጋቸው ስራዎች ላይ ስለሆነ በአንድም በሌላ መንገድ የቁጥጥር ፕሮግራሙን ይደግፋል። የአእምሮ የቲቢ ጥናትና ምርምር ስልጠና ፕሮግራም ባለድርሻ አካላት የተገኙበት ኮንፈረንስ አዘጋጅቶ የነበረ ሲሆን በኮንፈረንሱ ላይ የተነሱ ሀሳቦችና የኢትዮጵያን አእምሮ የቲቢ ስልጠና ፕሮግራም የወደፊት እቅዶች ላይም ሀሳባቸውን እንደዚህ አካፍለውናል። ለዚህ ፕሮግራም በየአመቱ በዚህ ኤሪያ ላይ አሁን የተመለመሉት ተመራማሪዎች የምርምር ውጤታቸውን ያቀርባሉ። የደረሱበትን ደረጃ ሪፖርት ያደርጋሉ። እንደገና ደግሞ አሁን በቱበርኩሎሲስ ወይም በሳምባ ነቀርሳ ምርምርና ጥናት ላይ አዳዲስ የወጡ ግኝቶች ካሉ እነሱም ሪፖርት ይደረጋሉ። ወይም ደግሞ በስቴት ኦፍ ዘ አርት ሌክቸር ይሰጣሉ። በዛ ላይ እንግዲህ በዓለም ላይ በዚህ በሽታ ምርምርና በዚህ በሽታ ስልጠና ላይ በጣም የታወቁ ሰዎች ናቸው የሚመጡት ከተለያዩ ቦታዎችና ከተለያዩ ዩኒቨርሲቲዎች ከዓለም አቀፍ ደረጃ እና በአገር ውስጥም ያሉ። ስለዚህ በአገር ውስጥ የተሰሩ ጥናቶች ምንድናቸው፣ ምን ያሳያሉ፣ በዓለም ላይ ያለው ስቴት ኦፍ ዘ አርት ኖሌጅ ምንድነው፣ በቱበርኩሎስን በተመለከተ እንደሱ ተደርጎ ሪፖርት ይደረጋል። የማን ነው ተሳታፊዎችም እውቀታቸው ይነራል ማለት ነው። እንግዲህ እዚህ ፕሮግራም ላይ አሁን አሜሪካ ሆነው ከዚህ ከኤመሪ ዩኒቨርሲቲ ሆነው የኛን ልጆች የኛን ትሬኒዎች ሰፖርት የሚያደርጉ ብዙ ሳይንቲስቶች አሉ። በአገር ውስጥ ሆነው እነዚህን ሰልጣኞች ሰፖርት ሲያደርጉ የነበሩ የአገር ውስጥ ሳይንቲስቶች አብረው ነው ያሉት። ስለዚህ ከዚህ ፕሮግራም ባለፈ ይሄ ትስስርን የሚፈጥር መድረክ ነው የሚሆነው። አንደኛ ብዙ የምንካፈላቸው ልምዶች አሉ። ምክንያቱም እነሱም ባሉበት በተለይ አሁን የኮቪድ ጊዜ ስለሆነ ያለፈው የቲቢና ኮቪድ ተያይዞ ያሳደረውን ጫና እነሱም ያጋጠማቸውንና የተረዱትን ሼር የሚያደርጉበት ነው። እኛም ደግሞ እዚህ ያለውን ሁኔታ ሼር የምናደርግበት መድረክ ነው አንድ። በሁለተኛ ደረጃ ከዚህም ባለፈ አሁን ይሄ የቲቢ ሪሰርች ትሬኒንግ ፕሮግራም ነው። እነዚህ ሳይንቲስቶች
ከቲቢም ሌላ ሌሎች ስራዎች ላይ የሚሳተፉ ናቸውና ነገ ከነጎዲያ ደግሞ ይሄ የሚፈጠረው ትስስር በሌሎች በጣም አስፈላጊ የሚባሉ በሽታዎች ላይ ደግሞ ሌሎች ስራዎችን ለመቀጠል እድል ይፈጥራል እና በኢትዮጵያ ደረጃ ያለውን በዓለም ደረጃ ያለውን ከቲቢ ጋር የተያያዙ አዳዲስ ነገሮችን አዳዲስ መረጃዎችንም የምንለዋወጥበት መድረክ ነው። ስለዚህ በጣም ጥቅም ያለው ጥሩ መድረክ ነው። ወደዚህኛው አመታዊ ጉባኤ ስንመጣ 6 አዳዲስ ሰልጣኞችን አወዳድረን ላለፉት 2 ወራት ውስጥ እያወዳደርን የነበር ነው። ስለዚህ 6ቱን አሸናፊዎች ይዘን የመጣ ነው በዚህኛው ማለት ነው። ይሄ አሁን እነዚህ 6ቱ ለሚቀጥሉት 2 አመታት ድጋፍ ያገኛሉ ማለት ነው። ያን ስናደርግ የዚህ ፕሮግራም ጥሩ ነገሩ ምንድነው? ከኋላ የነበሩትን እየጣልን አይደለም ምን ሄደው ልክ እንደ አሉሚናይ እንደሚባለው ፎርመር ከዚህ በፊት ስልጠና ውስጥ የነበሩትን በሙሉ በየጉባኤው ላይ እያሳተፈን አዳዲስ ስራዎች ሲኖሩ እያሳተፈን ነው የምንመጣውና አሁን 6 ተቀብለናል። ከ2 አመት በኋላ ይሄኛው ዙር ያልቃል። ስለዚህ አላማችን ምንድነው? ምክንያቱም የኤንአይኤች ፈንድ ሁልጊዜ በውድድር የምታገኘው ነው በስጦታ የሚመጣ አይደለምና ከኤመሪ ዩኒቨርሲቲ ካሉና እዚህም ያለነው 3ቱ ኢንስቲትዩቶች በጋራ በመሆን የሪኒዋል እንደገና ማሳደስ ለ5 አመት የሚቻልበትን ሊያሳምኑ የሚችሉ ውጤታማ የሆነበትን ነገር አሳይተን ከዚህ በኋላ ፕላን የምናረጋቸውን ነገር አካተን ሪኒዋል ኦገስት ላይ እናስገባለን ብለናልና ሆፕፉሊ ይሳካል። እሱ ከተሳካ ደግሞ ለሚቀጥሉት 5 አመታት እስከዛሬ ከነበረው በተሻለ መልኩ ፕሮግራሙን አጠናክረን ምን ቀጥል ይሆናል።